አቡበከር ላይ ደግሞ ተነስተውበታል። ዝመቱብኝ። ዛሬም አቡበከር ላይ ዴሊብሬትሊ ነው የተነሳችሁበት። ወርቁ አይተነው ድጋፍ እንዳያረግ ተደረገ። ጠቅላላ ሚዲያውን ሂዱት። ወርቁ አይተነው ድጋፍ እንዳያረግ የከለከለው ደግሞ አቡበከር ነው። የእውቀት ስንፍናችሁን አደባባይ አትግለጡ። አለማውቃችሁን አትግለጡ አደባባይ። ታሳፍራላችሁ አንዳንዶቻችሁ። ሌላ ፖለቲካ ግብ ያለው ግብ አለው፣ ምንም ጥያቄ የለውም። ጸረ ሙስሊም ነው ሰው። ጸረ ሙስሊምነቱን ለማራመድ አቡበከርን ጎትቶ ማምጣት አለበት። ሌላ አንዱ ፕሮጀክት እሱ ነው። እወቁት፣ ወይ ሙስሊሞች እወቁት። አቡበከር አይደለም ኦብጀክቲቭ፣ ጸረ ሙስሊምነት ነው ኦብጀክቲቭ። ኤንድ የፋኖ ሃርድ ኮሩ ደግሞ መዋተዋዶ ነው። ይህንም ከግምት ክተቱ። እንዴት 15 ሚሊዮን ብር ወርቁ አይተነው ደግፎ አልቀበልም አለ። አዎ አይቀበልም። ነገ ሪፖርት ሲያደርግ ምን ብሎ ሪፖርት ያደርግ? አይፈቀድም። መንግስት ከሚፈልገው ህገወጥ ነው ብሎ ከሚፈልገው አካል፣ ሽብርተኛም ብሎ ካለው ከሚፈልገው አካል ገንዘብ የመቀበል ስልጣን የላቸውም። ኤንጂኦዎች ሪፖርት ያደርጋሉ። እንዴ አገሪቷ ህግ አላት። የኔ ወንድም ባፈተታ አትሄድም። እኔ አቡበከር ጠበቃ ልሆን አይደለም፣ ዘመቻውን ስላየሁት ነው። መሰረት በደንብ ዘመቻው ገብቶኛል። እኔ ገብቶኛል። ምን ርህራሄ ቢኖረው ኖሮ ወርቁ አይተነው ጦርነት ይቁም አይልም ነበር።